ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ለኪሞራ ሰብሚሽን አልቋል በመጀመሪያው ዙር። እስኪ 15000 ላይ ካስገቡት በጆንና ተጠባቂው በሴዶ መካከል እንግዲህ በጣም በርካታ መልእክቶች በቴሌግራም እና በዋትሳፕ እንዲሁም በቴክስት እየደረሰኝ ይገኛል። ጆ ያሸንፋል፣ ሴዶ ያሸንፋል የሚሉ ቴክስቶች በብዛት እየደረሱ ነው፣ እየመጡ ነው። ተመልካቾቻችን ሴዶ ድጋሚን የላኩት ሰከንድ ራውንድ ጆን ያሸንፋል ብቻ ነበር የላኩት ለመጨመር ያክል ነው የሚል ቴክስት ነው የደረሰ በኖርማል ቴክስት። ተመልካቾቻችን የሚገርም ተጠባቂ ጨዋታ ነው ይሄ፣ መጨረሻው ነው። እስካሁን ድረስ እንግዲህ በጣም በርካታ ውድድሮችን እያየን ነበረ። የቪአይፒ ትኬት እስከ 100,000 ብር ድረስ የተሸጠለት የሴዶና የጆኒ እጅግ በጣም ወሳኝ ውድድር ነው። ባለፈው ንቃተ ህሊናን ጆን አሸንፏል። 11678 ላይ ካለ ወዳጆች 21000 ሰው ይታየኛል። ሁላችሁም እስኪ ላይክ አድርጉሽ፣ ላይክ ያደርጋችሁ የላይክ በተናን ተጫኑልኝ ወዳጆች፣ ቤተሰቦች ቴንክ ዩ። ጆን ፍተሻ እያደረገ ነው። እንግዲህ በዚህ አጋጣሚ ሴዶ የአሳ ዘይት ይቀባ ያልከው ምክር የሰጠው ልጅ ምክር እዚህ በር ላይ ከሽፏል። ላይክ አድርጉ፣ ላይክ ተሙ። ለአንተ ማነው የሚያሸንፈው ብሎኛል። ቆይ ተወኝማ እባክህ ጨንቆኛል። የኢትዮጵሲ 01 ቻምፒዮን ዛሬስ ምን ይገጥመዋል? ሬድ ኮርነር። እሺ ተንጎማለለበት እኮ ጆ። በመቀጠል 4 ወር አሰቃይቶናል። በጣም 4 ወር እኔና ጌች ሴዶን እኮ እንቅልፋተናል። ቀረው ሲመጣ የስ ክብሬን፣ አቅሜን፣ ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማነው? ሴዶ። ማነው? በጥንካሬው እናውቀዋለን። ሴዶ ሳሬን ፈርኒቸር ስፖንሰር ተሙ የሚመርልኝ ሴዶን እየጠበኩት ነው እያለ ተው እናትህ አንተ ዘንለት። Making his ETFC debut. Coming in at የታላችሁ የሴዶ ደጋፊዎች እስኪ ብቅ በሉ። ሴዶ ሊገባ ነው። weighing 85 kg. የሴዶ ደጋፊዎች With a reach of 183 cms straight from his training in Thailand. Kamil Negash, also known as ሴዶ አበሻ ነበረ። ተከፈተ። በቀሉ አሜዚንግ። የሚያስጨንቅ ነው። በእናትህ እኔ ትንፋሽ እያጠረኝ ነው። ሴዶ
ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ። ውዶቼ ላይክ ያደርጋችሁ ላይክ ያድርጉ። እስኪ 12000 ገብተናል። 15000 አስገቡ ላይክ። $26837 ሰው አለ እዚህ። 15000 አስገቡ ላይክ አድርጉና ሴዶ ገባ። ETFC2 ወይኔ ወደ ዛሬ በጣም ተንፈጋጠር ይወካል። ሳሬም ፈርኒቸር ስፖንሰር በማድረግ እዚያው ጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? ሌዲስ ኤንድ ጀንትልሜን ኢትስ ታይም እሱ እንዴት ነው የገጠሙለት? መከላከያ ሜክ ሰም ኖይዝ። በጣም ከባድ ነው። ቅድም እንዳየናቸው ጆኒ መቼም ሴቶን ስትራይክ እንዲያደርግ ሊፈቅድለት አይገባ። ሴቶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባ። ሴቶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴቶ መጨረሻ ነው። ጆኒ እና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ያለው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ግሎቭ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲንክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርምባር የሚሄደ ነው። ኪሞራ አረ ታፕ ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆነው ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩ። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። ስትሬንግዝ በጣም አለው። እጁን እስካሁን ድረስ
አርሞ ባር ሴታፕ ለማድረግ ሞክሮም አግኝቶ ምድሉም ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ኦ ፓንች እያደረገው ነው፣ ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን፣ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው፣ እጁን ለመስበር ነው እንግዲህ ለኪሞራ ሰብሚሽን። ኦ አልቋል። በመጀመሪያው ዙር አልቋል። እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ ጆኒ እዚህ ላይ አሁን እጁን ሰበረው ብዬ ነበር ታውቃለህ። ሪፕሌይ ወይ በእናትህ በጣም ስቅቅ አለኝ። 100 አይነት አቆላለፍ አለኝ ብላለች እኮ ከዚህ ሁለቱን የተጠቀመችው። የመሞከሩ ራሱ በጣም ጎበዝ ነው የምር። እንዴ ቃል በቃል እኮ ነው 100 አይነት አቆላለፍ። አዎ 100 አይነት አቆላለፍ አለኝ ብሏል። ከዚህ 98ን ገና አልነካም። ይሄ በጣም ከባድ ሰው ነው ጆን። ሁለቱን ቁልፍ ነው የተጠቀመው። ግን ሴዶ በጣም ጎበዝ መሆኑን ያየሁት እንትኑ ላይ ነው። ገባ ሊሰብረው ሲል ቶሎ ታብ ያደርጋል ብዬ ነበር። ምንድነው ክርክር ተነስቶ ነው ወይስ ምንድነው? ተጠናቋል። አዎ ሊዳኛው እኮ ነው ያስለቀቀው። አለዛ ተሰብረዋለች። ታፕ ቶሎ አድርግ ቶሎ በቃ ይበል አለዛ ሰብራለሁ ብሏል ጆን። እጁን እኮ በጣም እንትን አሰቃቂ ስብራት ነበር የሚያደርሱበት። እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። 3 ደቂቃ ከ54 ደህና ታግሏል። አሽር ደህና ታግሏል ሴዶ። ጆን በጣም ታክቲክ ትችላለች። በጣም ስልት አላት። ኢቲኤምሲ 02 ሁለት ጊዜ አሸናፊ ጆ አሸናፊ ጆኒ እስኪ እዚህ ላይ ተመልከት። ይኸውልህ እጁ እንዴት እንደያዘችው አየው። ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው። እንዴ በጣም አሰቃቂ ነበር የሚሆነው። ይኸውልህ እንዴት አድርጋ እንደያዘችው። I'm going to be honest with you guys. አየሁ። I don't want you guys to look at this. I don't want you guys to look at this as disrespect to my opponent. I'm being out of my ጌደር ነው እና I have no doubt እናንተና ዋንዴ እንደሚያኮራችሁ። ግን እውነት ለመናገር ለዚህ ፋይት
3 ሳምንት ብቻ ነው ትሬን ያደረኩት። You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, my Blazers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. ኢትዮጵያ ውስጥ ደግሞ 4 ቦታ ብቻ ነው የምትማሩበት። I want you guys to pay attention to what happened tonight. If you don't hop on the wagon, ትረሳላችሁ. Every striker in Ethiopia that want to have a chance and fighting MMA, and by striker I don't mean like guys like in Dagara Salam ayer yemetu rasachun yaruk. I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም። 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። I am ልጣችሁ. Be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ። ጆን ተመልከቱ። አየሁ እንዴት እንደያዘችው በቃ ቶሎ ብላ መሬት አስነካችው። ይሄ አንዱ ሲስተም ነው፣ አንዱ ታክቲክ ነው። ኢትዮጵያ እንዳለው ጮኸ ብትመለስ አፈለፍክ ብዬ እኔ አልለሳለስ ከመጣ እመጣለሁ ካመጣ አልምጣብህ የወንድ ልጅ ልኩን ላስተምረ ፉከራ ብቻውን እስኪ ምን ይሰራል እንኳን ጀግና ሰው ይለቃሉ ይቆማል። እኔ ነኝ ጀግና ባይ በጣም ያሳልፋል ከሁሉ በላይ ጩኸቱ ጆሮ ያሳብባል። እቺ ላይ ትስቲሰሉ ከእቺ ያመሳላል ለተሳበልቼ ላስቀርፍ ብለላል። በግባ ከሪኩ ግባ የምትውስቱስ ነው የምትወከባ በስማ ደውሉ ስማ ሳትዘጋጅ ደፍቼ ባላዳፍታማ ሞክረዋል ብዙ ከጌራችን ለመትለው ሞክረዋል ብዙ። አይ ቅድም ያልኩህ መጀመሪያ ላይ ሴዶ ጉልበት ስላለው የግድ ቶሎ መሬት ማስነካት አለባቸው። ቶሎ ብላ መያዝ አለባት። መሬት ካላስነካችሁ ያስቸግራታል እየዞረ አንዴ ወደዚህ አንቶች ኤምኤምኤ ከልብ አድርገን እናመሰግናለን። አኩሜጅ ፎቶ ውሰዱልን። ኤንቲም ሴዶ የታል? ሴዶ አሪፍ ቢዝነስ ሰርቶ